የኔና የኤልቲቪ ሚስጥሮቼም በቴሌም ታፈሰም 2013 ዓ.ም አርቲስት ሃጫሉ ሁንዴሳም ጨልሟል። ካንዴት የምትገርም ሴት ጋር የነበረኝን አስገራሚ ቀጠሮ ጨርሼ ሂልተን ሆቴልን ለቅቄ በመረጃና ደህንነት ቢሮ ታጥፌ ወደ ፍሉሃ የመኪናዬን አፍንጫ ሳዞር ሃጫሉ ሁንዴሳ ደወለልኝ። የአርብ ጠዋት የቃለ ምልልስ ቀጠሯችንን አስረግጠን እንዳያረፍድ አሳስቤው ስልኩን ዘጋው። ብዙ ሥራ እንደሰራ ሰው ወይም ሸክም በጫንቃው እንደያዘ ሰው ድክም ብሎኛል። አቤት እንደገባው አንድ የግንቦት 7 ተዋጊ ሰው ደወለልኝ። በአንድ ጉዳይ መረጃ ፈልጌ ቀላይ ደውዬለት ነበር። አሜሪካ ስለሚኖር እዚያ ሲነጋ ተረጋግቶ መደወሉ ነበር። ለቃለ መጠይቅ መዘጋጀት ስለነበረብኝ ነገ በሰፊው ልደውልልህ አልኩት። እንግዳሽ ማን ነው አለኝ። ሃጫሉ ሁንዴሳም ቀስ ብሎ አፏጨም። ምን ነው ጥሩ ቃለ ምልልስ ይወጣል። ሃጫሉ በኦሮሞ ማህበረሰብ ዘንድ እንደ ንጉስ ነው የሚታየው። ይህንን ይናገራል ብዬ አስቤ አላውቅምና እጅግ ተገርሜ የምርህን የምትለኝ እውነቴን ነው። ሃጫሉ ሁንዴሳን ለመጀመሪያ ጊዜ በአካል ያገኘሁት በአንድ አጋጣሚ ነበር። አትሌት ፈይሳ ሌሊሳ ሀገሩ ሲገባ ቃለ መጠይቅ አድርጌለት ነበርና በትውልድ ሀገሩ ጀልዱ ላይ ያቀባበል ግብዣ ሲደረግ እኔም ተጋበዝኩም። ወደ ጀልዱ ስንገባ ሺህ ፈረሰኞች አቀባበል አደረጉለትም። ሁላችንም ከመኪና ወርደን አንዲት ወንዝ ጋር ስንደርስ ክብ ሰርተን ለፈይሳ ሌሊሳ ቄጤማ ተሰጥቶት ዙሪያውን የአገር ሽማግሌዎች ከበው ምርቃት ያደርጉለት ነበር። በተጨናነቀው ህዝብ ውስጥ ሹልክሉክ ብዬ ወደ ውስጥ አለፍኩና የምርቃት ስነ ስርዓቱን እያየው ሳለ ኋላ ያሉ ሰዎች እንደኔው ለማየት አንገታቸውን ሲያሰግጉ መጠነኛ መገፋፋት ተፈጠረ። እኔ ጥቂት ወደፊት ተንደረደርኩና ወደ ገደሉ ጫፍ ስደርስ ኋላዬ አንድ ጠንካራ እጅ ወደ ኋላ ጎተተኝ። በደቃቃ ሰውነቴ ተጎተትኩለትም። ያዘኝን ሰው ዞሬ ሳይ ሃጫሉ ሁንዴሳ ነው። ሳቃልኩኝ። ለምን ብቻሽን ወደዚህ መጣሽ? እንዳትወርቂም። ከዚያም ወደ ኋላ ዞር ብሎ በስልጣን ንግግር ከዚያ አስወጧት አላቸው። አመስግኘው ተሽሎክሉክ ወጣው። ከዚያ በኋላ ከሃጫሉ ጋር ብዙ ጊዜ ተገናኝተናል። ፊት ለፊትም በስልክም አውርተናል። በፕሮግራሜም ላይ ጋብዤው የማረሰው አጋጣሚ ተፈጥሮ ነበር። ወደ ቀረጻ ልንገባ ስቱዲዮ በር ላይ እንደቆመን የኦነግ አባል ነህ ወይ ብለሽ ጠይቂኝ አለኝ። ደንገጥ ብዬ አየሁትም። እርግጠኛ ነህ? ምን ይጠቅምሃል አልኩትም። አንድ አርቲስት የኦነግ አባል ነኝ ቢል ሊነሳ የሚችለውን አቧራ በማሰብ መልሱ አዎ እንደሚሆን እርግጠኛ ሆኜ ነበር። እሱም ጠይቂኝ አለኝ። ቪዲዮው አሁንም በዩቲዩብ ላይ ተቀምጧል። ኦነግ ነህ ወይ አልኩት። ሃጫሉ ፊቱን ቅጭም አድርጎ አይደለሁም አለኝ። እኔም ድንግርግር እንዳለኝ እርሱ ቀጠለም። ምነው እንደዛ ይባላል እንዴ ብሎ መልሶ ጠየቀኝና የባስ ግራ አጋባኝ። መልሱ እንደዚህ ይሆናል ብዬ አልጠበቅኩም ነበር። ኦሮሞን ሁሉ ኦነግ እያሉ ለማዋከብ እንዲመች ነው በማለት አብራራም። ቃለ ምልልሱ ከመውጣቱ በፊት ይሄ ጥያቄ ነገር ያመጣል ብዬ ብፈራም ማንንም ሳያስተውለውና ብዙም ሳያነጋግር አለፈም። ሃጫሉ እንዳስተዋልኩት ሁሉ ጊዜ የእርሱ የሆኑ ሰዎች የሚሞቱበት የሚመስለውና ያም የሚያሳስበው ልጅ ነበር። ምናልባት እርሱ ራሱን በጣም ስለሚጠብቅ እኛን እንደ ደካማ ቆጥሮ ይሆን ወይስ ራሱ ብዙ እንደማይቆይና እኛን የሐዘን ሰቀቀን ውስጥ ዘፍቆን እንደሚሄድ ታውቆት ይሆን? ብቻ ሰው ምንም እንዳይሆንበት ይጨነቃል። ሁሌ ሲያገኘኝ ራስሽን ጠብቂ፣ ሞተሽ ጉድ እንዳንሆን ሲለኝ ስቄ ዝም እላለሁ። በእርሱ ሞት እኛ ጉድ እንደምንሆን ያወቁ አልመሰለኝም። ሃጫሉን ሳውቀው እንደ ቆቅንቁ ነው። እጅግ ተጠራጣሪ ባህሪ ቢኖረውም ድፍረቱ ደግሞ ልክ የሌለውና የጀግና ባህሪ የተላበሰ ሰው ነው። ስልክ ብዙ አያወራም። ሁሉ ጊዜ ለሁሉም ነገር ዝግጁ ይመስላል።
ሽጉጥ አይለየውም። ሀጫሉ እንዴት ባለ መንገድ ተዘናግቶ እንደተገደለ እስከ ዛሬም ይገርመኛል። ማን አታለለው? ከሀጫሉ ባህሪ የተነሳ ሳይተኩስና ምንም ትግል ሳያደርግ እንዴት ሞተም? በሰው እጅ ሕይወቱ እንደሚያልፍ ታውቆት ይሆናል። ሁሉ ጊዜ ንቁ ነበር። የጀነራል ሰዓረ መኮንን ቀብር ከኦሮሞ ታዋቂ ፖለቲከኞችና አርቲስቶች ጋር ለመሄድ ቦሌ አውሮፕላን ማረፊያም የቪአይፒ ክፍል ውስጥ ሳለን የኦሮሚያ ምክትል ፕሬዝዳንትን ጨምሮ የአገሪቱን ታላላቅ መሪዎች ሁሉ ያየው ቢሆንም የደርሶ መልስ ትኬት ተቆርጦለት የነበረው ሀጫሉ ሁንዴሳ ግን አልነበረም። ቢደወልለትም ስልኩ ዝግ ነበር። በኋላ በርሱ ትኬት አውሮፕላን ውስጥ የተሳፈረው ገረሱ ቱፋው ነው አገኘሁትም። አጠገቡ ስቀመጥ ትኬቱን እያሳየኝ ይስቃል። ሀጫሉ ሁንዴሳ ይላል። እየሳቅኩ ፎቶ አነሳሁትም። የትኬቱ ፎቶ እስከ ዛሬም ድረስ ስልኬ ውስጥ አለ። መቀሌ በድንጋይና በስድብ ናዳ እንደተቀበሉን እኔም ከሞት ለትንሽ እንዳመለጥኩ ስመለስ ለሀጫሉ ነገርኩትና ትኬት ከተቆረጠለት በኋላ ለምን እንደቀረ ስጠይቀው እኔኮ ይታወቀኛል አለኝ ስቆም። ሀጫሉ ተጠራጣሪ ነበር የምለው ለዚህ ነው። ምንም ነገር ላይ ደጋግሞ የሚያስብበት ይመስለኛል። የጀዋር መሐመድ ጠባቂዎች ሊነሱበት ነው መባሉን ተከትሎ የመጡ በርካታ ሁኔታዎች በኢትዮጵያ ፖለቲካ ውስጥ በደማቁ የተጻፉና ሊረሱ የማይችሉ ቀናት እንደሆኑ ይታወቃል። በለቱም የኛ ጣቢያ በሌላ ጋዜጠኛ ከጀዋር መሐመድ ጋር ቃለ ምልልስ ነበረው። ቀደም ተብሎ ቃለ ምልልሱን እኔ እንዳደርገው የታሰበ ቢሆንም በግሌ ምክንያት ግን ቅር አለኝ። ከጠቅላይ ሚኒስትሩ ጋር እጅግ እየተካረሩ የመጡበትን ሁኔታ በግልጽ ቃለ ምልልስ ለማድረግና ለመተንፈስ ፈልጓል። ስልኬን ዘግቼ ጠፋው። በኋላ ፕሮግራም ኃላፊው ሌላ ጥያቄ አመቻችቶ ቃለ ምልልሱ ቅዳሜ በጠዋት ተቀረጸ። ጀዋር መሐመድ ማክሰኞ ማታ ይቀርባል ተብሎ በህይወቴ ህዝብ ሁሉ እንደዚያ ቃለ መጠይቅ የጠበቀውን የቴሌቪዥን ፕሮግራም አላስታውስም። ሰኞ ቀን ፓርላማው ላይ ጠቅላይ ሚኒስትሩ የተናገሩትን ተከትሎ ጀዋር መሐመድ እኛም ማውቀናል ጉድጓድ ምሰናል ብሎ ጻፈና የነገሩን መካረር ጉልህ አደረገው። ዝም ብዬ የሚሆነውን እየተከታተልኩ ቆየው። ማክሰኞ ማታ በተለመደው የምሽት ሰዓት ላይ ጀዋር መሐመድ በእኛ ቴሌቪዥን በቃልና ቲቪውን ናኘበትም። ጋዜጠኛው ሊቋቋመው አልቻለም። እንደ ልቡ ያወራ ነበርም። ጥቂት ስሜት ነበረበትም። የዚያን ቀን በዚያች ደቂቃ ሚሊዮኖች አፍጥጠው ሁኔታውን በቴሌቪዥን መስኮት ይከታተሉት ነበርም። ከሰዓታት በኋላ ሀገሪቱ ትርምስምሳለችም። ጀዋር ተከቧል ተባለም። የተለያዩ ሐሳቦች ተመላለሱብኝ። ይህ ሆነው በራሳችን ቻናል በቀረበው ቃለ ምልልስ መዘዝ ነው ወይስ ግጥምጥሞሽ ነው? ይህ ሰው በድንገት ቢሞት ጥፋቱም ምን ያህል ይሆናል? ሌሊቱ ሲነጋ ምን ሊፈጠር ይሆን? እንቅልፍ ባይኔ ሳይዞር ነጋም። ወደ ቢሮዬ ቀደም ብዬ ገባው። ማታ የሚተላለፍ ፕሮግራም ስለነበረኝ ቁጭ ብዬ አየሁትም። ከአንዳርጋቸው ጽጌ ጋር የነበረኝ ጥሩ ቃለ ምልልስ ነበርም። አይቼ ስጨርስ ምሳ ሰዓት ላይ ወደ ቤቴ ተመለስኩም። ሐሙስ ጠዋት ቀውሱ ተባብሶ እንደቀጠለ ነበርም። ያ ቃለ ምልልስ በመሰራቱ በውስጤ ተቃጠልኩም። ጥፋተኝነትም ተሰማኝ። እኔ ብሸሽም ችግር መፈጠሩ አልቀረም። ጀዋር እንዴት ባለው ሁኔታ እንዳለ ለመጠየቅ ፈለኩና ወደ ቤቱ ነዳው። ቦሌ አካባቢ ቀየር ብሏል። በፍሬንድሺፕ ህንጻ በኩል ባለች ቀጭን ቁልቁለት ጥቂት ወርጄ በቤቱ በኩል ልታጠፍ ስል ወጣቶች መኪና ይዤ መግባት እንደማልችል ነገሩኝ። ግራ ገብቶኝ እንዳለ ከጠባቂዎቹ አንዱ አካባቢውን ለመቃኘት እኔ ወዳለሁበት ሲመጣ እንዲወስደኝ ጠየቅኩትና አሳለፈኝ። ስልኬንና የመኪና ቁልፌን ለጠባቂው ሰጥቼ ወደ ውስጥ ገባው። ሳሎኑና ደጁ በሰዎች ተሞልቷል። ሁሉም ሰው ለቅሶ የሚደርስ ይመስል አንገቱን አቀርቅሮ ተቀምጧል። ብርቱካናማው የሳሎን ሶፋ ላይ ተቀመጥኩም። የኦኤምኤን የቴሌቪዥን ጣቢያ ባለሙያዎች በሳሎኑ ውስጥ በስራ ተጠምደዋል። ቀጥታ ስርጭት ላይ ሳይሆኑ አይቀርም። ጥቂት እንደቆየው ጠባቂው ወደ ሰገነቱ ወሰደኝና ስደርስ በሰው የተሞላውን ፍራሽ አይቼ ደነገጥኩም።
ከፍራሹ ፊት ለፊት ወተት የመሰለ ምንጣፍ ላይ ጀዋር እግሩን አጣጥፎ ቁጭ ብሏል። ጫማዬን አውልቄ ተቀላቀልኳቸው። አጫሉም ተቀምጦ ነበርም። ተነስቶ ሰላም አለኝ። ከወትሮው ቁመቱ አጠረብኝ። የቀድሞ ሽቅርቅርነቱ አልነበረም። ጸጉሩ ጭብርር እንዳለ ነበርም። ጃኬት ቢጤ ደርቧል። ጎስቆል አለብኝ። በንዴት ጦፎ ነገሩ እየደጋገመ ያብከነክነዋል። ይነሳል፣ ይቀመጣል፣ ጥርሱን ይነክሳል። ሳየው ሁኔታው አስፈራኝ። እያየሁት ያለው አጫሉ ቀደም ብዬ የገለጽኩትን አጫሉን ነው። እርሱ የሚሞት አይመስለውም። የሚወዳቸው ሰዎች ሞት ነው የሚያስፈራው። እጆቹን ጨብጦ በድንገት ጭኑን ይመታል። እኔ በዚያ ሁኔታ ዝም ብዬ መቀመጥ ጭንቅ ስላለኝ እንዴት ነው አልኩት። ጀዋርን ካለውበት ፍራሽ ላይ ወደ እርሱ ተንጠራርቼም ፈገግ ብሎ ዝም አለኝ። ከመዳፉ ውስጥ የማትለየውን ስልኩን አሁንም ይነካካታል። ለመሄድ እያመነታው ሳለ የአገር ሽማግሌዎች ጀዋርንና የኦሮሚያ ክልል ፕሬዝዳንትን ለማሸማገል በር ላይ መድረሳቸው ተነገረ። በህይወቴ ውስጥ የነን ታሪካዊ ሽምግልና የማየቱን እድል ላለማበላሸትና እንዴት ባለ መንገድ እንደሚካሄድም ለማየት ፈለግኩና እዚያው ቆየው። ጠባቂው እንደሆነ የምገምተው ሰው ደውሎ እነማን በር ላይ እንዳሉ ለጀዋር ይናገር ነበር። አጫሉ አቋረጠና ሁሉም ስልካቸውን አስቀምጠው ይግቡ አለ። ጀዋርም ይህንን አስተላለፈ። ቀጥሎም በደንብ እንዲፈተሹ አሳሰበ። ጀዋርም ይህንኑ ደገመ። እጥፍጥፍ ብዬ ፍራሹ ላይ እንደተቀመጥኩ የማስበው በምን ቀን እዚህ ሁሉ ውስጥ እንደገባው ብቻ ነው። ሽማግሌዎቹ ተከተልትለው ወደ ሰገነት ወጡ። የኦሮሚያ ቤተ ክህነት አድራጅ ኮሚቴ ሰብሳቢ ቀሲስ በላይ ጆነዲን ሳዶና ከፍተኛ የኦሮሞ ባለሀብቶች ነበሩ። ለሁሉም የዝንጅብል ሻይ ተቀዳላቸው። እኔም የተሰጠኝን ሻይ ይዤ ግራ ቀኙን አማትራለሁ። ሽማግሌዎቹ እየተቀባበሉ እነ ጀዋርን ሞትወት ያዙ። ረባካችሁ ተው፣ አታዋርዱን ባካችሁ ተው ይላሉ ሽማግሌዎቹ እየተቀባበሉ። ጀዋር ስልኩ ላይ ፍጥጥ ብሎ እግሩን እንዳጣመረ በዝምታ ቁጭ ብሏል። እናቱ የገረፈችው ሕፃን መስሎ አኩርፏል። ጀዋር ተናገር እንጂ ይሉታል መላልሰው። ዝም፣ መልስ የለም። ስልኩ ላይ ከሆነ ሰው ጋር በፍጥነት ይጻጻፍ ነበርም። እሱን ስልክ ቁጭ አርግ አለችው። መኪያ ጮኻ ጭንቅላቱን ቀና አደረገና ምን አድርግን የምትሉኝ? አናግረን። ምን ብዬ? ቁጭ በሉና ተነጋገሩ። ተመልሶ ስልኩ ላይ አቀረቀረ። ሽማግሌዎቹ እየተቀባበሉ ይናገሩ ነበር። እባካችሁ ተው እንጂ ተው፣ እየሞቱ ያሉት የኛው ልጆች አይደሉም እንዴ? እኮ እኔ ምን አደረኩ? ለነርሱ ንገሯቸው እንጂ በተቀመጥኩበት የመጡት እነርሱ ናቸው። አንተ እሺ በል፣ ለነርሱ ተናግረናል። ዝም አለ። ቀሲስ በላይ መፍትሄ ያሉትን ሐሳብ ሊያቀርቡ ገና ሲጀምሩ እርሱ ይተው ተብለው ከግራ ለቀኝ ተከለከሉና ጸጥ አሉ። ጀዋር እመረ ብሎ ተነሳና ደረጃውን ወረደ። ለትንሽ ጊዜ ጸጥ ተባለና ድርድሩና ንግግሩ ከማን ጋር ነው የሚደረገው አለ አጫሉ በድንገትም። ከአቶ ሽመልስ ጋር ቢሮ እየጠበቀው ነው መለሱለትም። አብይ ለምን አይመጣም? እንዴት? ሩሲያ ነው እኮ ያለው፣ ሀገራዊ ጉዳይ ላይ ነው ያለው አሉት። ለችግኝ ቢሆን ግን ይመጣል አለ ጮክ ብሎ። ሽማግሌዎቹ ከው ብለው ደነገጡ፣ እኔም ጭምር። ለትንሽ ጊዜ ቤት ውስጥ ድንጋጤ የፈጠረው ዝምታ መጣ። ሽማግሌዎቹ ገፍቶ የመጣባቸው ሳቅ ፈንድቶ እንዳይሰማ ሲጨነቁ አዩአቸው። አንዳንዶቹ የአይን ማረፊያ አጥተው ጣሪያና ግድግዳውን ያሉ። በድንገተኛ የአይን ግጭት ከባዱ ሽምግልና በሳቅ ባህር እንዳይናወጥ ፈርቶ ይሆናል። በዚህ የጭንቅ ሰዓት ጀዋር ከደረጃው ብቅ አለ። ከማን ጋር ተማክሮ እንደመጣ አላወቅኩም። ወደ ሰገነቱ ሳይገባ ቀና ብሎ እሺ ማታ ላይ አናግረዋለሁ የሚል መልስ ሰጠና በዚያው ተመልሶ ወደ ሌላ ክፍል ገባ። ሽማግሌዎቹም እኔም ሰገነቱን ለቀን ወረድን። አጫሉን ሰሰናበተው ለምን ግን እንደዚህ አልካልኩት? ለርሱ ብዬ ነው፣ ለአብይ ብዬ ነው። ትልቅ ችግር እየመጣ ነው
አለኝ። በሺ የሚቆጠሩ ወጣቶች ከዓይናቸው ቁጣ እየተንቀለቀለ አጥሩን ከበው ቆመዋል። ከዚያው ይውላሉ ያድራሉ። ቦሌን አቋርጬ ወደ ስቴዲየም ሳቀና እቺ ሀገር እየፈረሰች ይሆን እንዴ ብዬ ፈራው። ነገሮች የሆነውን ሁሉ አስከትለው አለፉና አንድ ቀን ኢሊሊ ሆቴል ለምሳ ስገባ ሃጫሉ እየወጣ በር ላይ ተገናኘንና ለሁለተኛ ጊዜ ለቃለ ምልልስ ጋበዝኩት። ትንሽ አንገራገረ። ምን ነው ፈራህ? አይ ወደ ሚዲያ መውጣት አልፈልግም፣ ባልናገር ይሻላል። ድሮኮ ሚዲያ አትፈራም አልኩት እየሳቅኩ። አዲስ ነገር አለ እንዴ? ከተናገርኩ ሁሉንም አፍረጠርጠዋለሁ። ለጊዜው ማንንም መጉዳት ስለማልፈልግ ዝም ብል ይሻላል። የሆነ ጊዜ ላይ ሎራት አንድ አስቸጋሪ አጣብቂኝ ውስጥ ገብቶ እንደነበረ አሁን ግን ወደ ሚዲያ ለመምጣት እንደወሰነና ትንሽ ነገሮች ብቻ እንደቀሩት በስልክ ነገረኝ። በፈለክበት ቀና፣ ግን ምንም ቢሆን መረጃዎችን ሰብስቤ አጥብቄ መጠየቅ አይቀርምና ስትመጣ በደንብ አስብበት አልኩት እየሳኩ። እሱም ስቆ ተሰነባበትን። ከጥቂት ሳምንታት በኋላ ግን ስራዬን ለቀቅኩ። ቆይቶ ኦኤምኤን ላይ ቃለ ምልልስ ሲያደርግ አየሁት። ቀድሞ ከኔ ጋር በነበረን የስልክ ልውውጥ ከነገረኝ ተነስቼ ይህንን ቃለ ምልልስ ሃጫሉም ራሱ ሊፈልገው እንደሚችል እገምታለሁ። ምክንያቱም በርሱ ላይ በሰፊው ተከፍቶበት የነበረው ዘመቻ ረገብ እንዲል ፈልጎ ሊሆን ይችላል። ቢሆንም ለኔ ነግሮኝ የነበረውን ጉዳይ በዚህ አላነሱም። ቃለ ምልልሱ እንዳለቀ ዝብርቅርቅ ስሜት ተሰምቶኝ ነበር። ሚኒሊክ ለምን አሁን ብዬ አሰብኩም። ሰኞ ዕለት ጠዋት ላይ ስልኬ ጠራም። እሁድ ለሥራ ጉዳይ አግኝቻት የነበረች ልጅ ጓደኛዋ በኮሮና ተይዛ ማገገሚያ መግባቷንና እርሷም ልትመረመር እየሄደች እንደሆነ እኔና እርሷም ንክኪ ስለነበረን እንድመረመር አሊያ ለ14 ቀናት እቤት እንድቆይ ነገረችኝ። ሁሉም ነገር ዞረብኝ። ረፋር ላይ ተሸፋፍኜና የእጅ ጓንት አድርጌ ለሳምንት የሚበቃኝን ምግብ ለመሸመት ወጣው። ባንክ ገብቼና ምግቡን ገዝቼ 11 ሰዓት ላይ ወደ ቤቴ ተመለስኩ። ሳምንቱን እንዴት እንደማሳልፍ እያሰብኩ ቁጭ አልኩም። ከጅምሩ የተበላሸ ቀፋፊ ሰኞ ነበርም። ቀለል እንዲለኝ ገላይን ከታጠብኩ በኋላ ምግብ ለማብሰል ኩሽና ገባው። ራቴን በጊዜ ይዤ ተቀመጥኩም። ይህን የማልለው ቀፋፊ ስሜት ትከሻዬ ላይ ቁጭ እንዳለ ይሰማኛል። ስለ ኮሮናው ጉዳይ በስልክ ሳወራ የሰማው አንድ ለእናቱ ልጄ አለቀሰም። ምን ነው ብለው ኮሮና ይዞናል ማለት ነው ይለኛል። እንባው ያቆምም። ግራ ግብት አለኝና ስለሞት መጽሐፍ ቅዱስ የሚያስተምረውን ክፍል ገልጬ አነብለታለሁ። ከትልልቅ አይኖቹ እንባው እየወረደ ጉንጩን ያጥባል። ይህ ትንሽ ልጅ ሞትን ይህን ያህል መፍራቱና ስለራሱ እንዲህ ማልቀሱ ገረመኝ። ቢሆንም አንጀቴ ተንሰፈሰፈ። እንዳይረበሽ የእግዚአብሔርን ቃል እነግረዋለሁ። እንባው ባሰም። በዚህ መሃል ሃጫሉ ሁንዴሳ ስልኬ ላይ ደወለ። ከሞቱ ከአንድ ሰዓት በፊት ማለት ነው። ልጄ በዚያ ስሜት እያለ ትቼው ስልክ ማናገር አልፈለግኩምና ሳልመልስ ቀረው። ለሃጫሉ ጧትም ቢሆን እደውላለሁ። ጸጉሩን እየደባበስኩና መዝሙር እየዘመርኩ ለማስተኛት እሞክራለሁ። አይኖቹን ከደነና እንቅልፍ ወሰደው። ልብሱን ወደ ትከሻው አልብሼ በጥፍሬ እየተራመድኩ ስልኬን ይዤ ወደ ሳሎን ሄድኩም። ጥቂት ቆይቶ 2 ሰዓት ከ51 ላይ በስልኬ የጽሑፍ መልእክት መጣ። ዋሽንግተን ዲሲ የሚኖር የአምቦ ልጅ ከሆነ ጓደኛዬ ነው። ሃጫሉ በጥይት ተመቶ ሆስፒታል ገባ ይላል። ውሸት ነው አልኩት። አይስዌር አለና መለሰልኝ። ውሸት ከሰዓት በፊት ደውሎልኛል አልኩት። ጣቶቼ እየተንቀጠቀጡ ሃጫሉ ስልክ ላይ ስደውል ዝግ ነው። ወደ ሌሎች ሰዎች ስደውል ማንም አልሰማም። ከ10 ደቂቃ በኋላ ሞቱን አረጋገጥኩ። ጉልበቴ ከዳኝ። ጮኬ ተንሰቀሰቅኩም። በደረቴ መሬት ተኛው። ተንከባለልኩ። ምን ሊነግረኝ ይሆን የደወለልኝ አልኩ። አንድ ነገር ሊነግረኝ ፈልጎ ይሆናል፣ ላይሆንም ይችላል። ምናልባት ሰላም ሊለኝ ይሆናል። አምርሬ ያለቀስኩ። እኛ እንዳንሞት የሚፈልገው ሃጫሉ እርሱ ሲሞት ብቻውን አልሞተም። ሺህ ልቦች አብረውት ጉድጓድ ሲገቡ፣ ታዋቂ ፖለቲከኞች ደግሞ ወይን ይወረዱ። ሀገርስ አለች ወይ? ሀገርስ ተርፋለች ወይ? የሃጫሉ ሞት መዘዝስ በምን ይደመደማል? ቁልቁለት የምትወርደው ሀገሬስ እንዴት ትሆን ይሆን?